በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እንኳን ለእመቤታችን ለቅድስት ድንግል ማርያም ወርኃዊ በዓልና ለተስካረ ፍልሰታ ለማርያም 6ኛ ቀን በሰላም አደረሳችሁ። በዛሬው መርሃ ግብራችን የዕለቱን ምስባክ ወንጌል እንዲሁም ተአምሯንና የዕለቱን ስንክሳር እናዳምጣለን። ይህ መርሃ ግብር ለማያውቋቸው የተዋህዶ ልጆች ዩቲዩብ እንዲያደርሰው ላይክ እና ሰብስክራይብ ያድርጉት። ለወዳጅ ዘመዶ ደግሞ ሼር ያድርጉት። እናመሰግናለን። በዛሬው ዕለት በነግ ሰዓት የሚሰበክ ምስባክ ወትቀ ንግሥት በየማንከ በአልባሰ ወርቅ ወጽፍት ወሁብርት ስምኢ ወለት የወርእይ ወአጽምኢ እዝነኪ። የሉቃስ ወንጌል ምዕራፍ 1 ከቁጥር 39 እስከ 57። ማርያምም በዚያ ወራት ተነስታ ወደ ተራራማው አገር ወደ ይሁዳ ከተማ ፈጥና ወጣች። ወደ ዘካርያስም ቤት ገብታ ኤልሳቤጥን ተሳለመቻት። ኤልሳቤጥም የማርያምን ሰላምታ በሰማች ጊዜ ጽንሱ በማኅፀኗ ውስጥ ዘለለ። በኤልሳቤጥም መንፈስ ቅዱስ ሞላባት። በታላቅ ድምፅ ጮኻ እንዲህ አለች፣ አንቺ ከሴቶች መካከል የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል? እነሆ የሰላምታሽ ድምፅ በጆሮዬ በመጣ ጊዜ ጽንሱ በማኅፀኔ በደስታ ዘሏልና ከጌታ የተነገረላት ቃል ይፈጸማልና ያመነች ብፅዕት ናት። ማርያምም እንዲህ አለች፣ ነፍሴ ጌታን ታከብረዋለች፣ መንፈሴም በአምላኬ በመድኃኒቴ ሐሴት ታደርጋለች፣ የባሪያይቱን ውርደት ተመልክቷልና። እነሆም ከዛሬ ጀምሮ ትውልድ ሁሉ ብፅዕት ይሉኛል። ብርቱ የሆነ እርሱ በእኔ ታላቅ ሥራ አድርጓልና ስሙም ቅዱስ ነው። ምሕረቱም ለሚፈሩት እስከ ትውልድና ትውልድ ይኖራል። በክንዱ ኃይል አድርጓል። ትዕቢተኞችን በልባቸው ሐሳብ በትኗል። ገዢዎችን ከዙፋናቸው አዋርዷል። ትሑታንንም ከፍ አድርጓል። የተራቡትን በበጎ ነገር አጥግቧል። ባለጠጋዎችንም ባዷቸውን ሰዷቸዋል። ለአባቶቻችን እንደተናገረ ለአብርሃምና ለዘሩ ለዘላለም ምሕረቱ ትዝ እያለው እስራኤልን ብላቴናውን ረድቷል። ማርያምም 3 ወር የሚያክል በእርሷ ዘንድ ተቀመጠች፣ ወደ ቤቷም ተመለሰች። በቅዳሴ ሰዓት የሚነበብ የመጀመሪያ ምንባብ። የመጀመሪያው ወደ ቆሮንቶስ ሰዎች ምዕራፍ 7 ከቁጥር 25 እስከ ፍጻሜው። ስለ ደናግልም የጌታ ትእዛዝ የለኝም፣ ነገር ግን የታመንኩ እሆን ዘንድ ከጌታ ምሕረትን የተቀበልኩ እንደመሆኔ ምክር እመክራለሁ። እንግዲህ ስላሁኑ ችግር ይህ መልካም ይመስለኛል። ሰው እንዲህ ሆኖ ቢኖር መልካም ነው። በሚስት ታስረክ እንደሆንክ መፋታትን አትሻ፣ በሚስት አልታሰርክ እንደሆንክ ሚስትን አትሻ። ብታገባ ግን ኃጢአት አትሰራም፣ ድንግሊቱን ብታገባ ኃጢአት አትሰራም። ነገር ግን እንዲህ በሚያደርጉ በሥጋቸው ላይ መከራ ይሆንባቸዋል። እኔም እራራላችሁ ነበር። ዳሩ ግን ወንድሞቹ ሆይ ይህን እናገራለሁ፣ ዘመኑ አጭር ሆኗል። ከእንግዲህ ወዲህ ሚስቶች ያሏቸው እንደሌላቸው ይሁኑ፣ የሚያለቅሱም እንደማያለቅሱ፣ ደስ የሚላቸውም ደስ እንደማይላቸው
የሚገዙ ምንም እንደሌላቸው በዚህችም ዓለም የሚጠቀሙ በሙሉ እንደማይጠቀሙባት ይሁኑ። የዚህች ዓለም መልክ አላፊ ነውና። ነገር ግን ያለ ሐሳብ ልትኖሩ እወዳለሁ። ያላገባው ጌታን እንዴት ደስ እንደሚያሰኝ የጌታን ነገር ያስባል። ያገባው ግን ሚስቱን እንዴት ደስ እንዲያሰኛት የዓለምን ነገር ያስባል፣ ልቡም ተከፍሏል። ያልተጋባ ሴትና ድንግል በሥጋም በነፍስም እንዲቀደሱ የጌታን ነገር ያስባሉ። የተጋባሽ ግን ባሏን እንዴት ደስ እንድታሰኘው የዓለምን ነገር ታስባለች። ይህንም ለራሳችሁ ጥቅም እላለሁ፣ በአገባብ እንድትኖሩ ሳትባክኑም በጌታ እንድትጸኑ ነው እንጂ ላጠምዳችሁ ብዬ አይደለም። ዳሩ ግን ማግባት ወደሚገባው ዕድሜ በደረሰ ጊዜ ስለ ድንግልናው ያፈረ ሰው ቢኖር የወደደውን ያድርግ፣ ኃጢአት የለበትም። ይጋቡ። ሳይናወጥ በልቡ የጸና ግን ግድ የለበትም፣ የወደደውን እንዲያደርግ ተፈቅዶለታል። ድንግልናውም በልቡ ይጠብቅ ዘንድ ቢጸና መልካም አደረገ። እንዲሁ ድንግልን ያገባ መልካም አደረገ፣ ያላገባም የተሻለ አደረገ። ሴት ባሏ በሕይወት ሳለ የታሰረች ናት። ባሏ ቢሞት ግን በጌታ ይሁን እንጂ የወደደችውን ልታገባ ነጻነት አላት። እንደ ምክር ግን እንዳለች ብትኖር ደስተኛ ናት። እኔም ደግሞ የእግዚአብሔር መንፈስ በእኔ ያለ ይመስለኛል። ሁለተኛ ምንባብ። ሁለተኛው የዮሐንስ መልእክት ምዕራፍ 1 ከቁጥር 1 እስከ 6። በእኛ ስለሚኖርና ከእኛ ጋር ለዘላለም ስለሚሆን እውነት እኔ ሽማግሌው በእውነት ለምወዳቸውና እኔ ብቻ ሳልሆን እውነትን የሚያውቁ ሁሉ ደግሞ ለሚወዷቸው ለተመረጠች እመቤትና ለልጆቿ ከእግዚአብሔር አብና ከአብ ልጅ ከኢየሱስ ክርስቶስ ጸጋና ምሕረት ሰላምም በእውነትና በፍቅር ከእኛ ጋር ይሆናሉ። ትእዛዝን ከአብ እንደተቀበልን ከልጆችሽ እውነት የሚሄዱ አንዳንዶችን ስለአገኘኋቸው እጅግ ደስ ብሎኛል። አሁንም እመቤት ሆይ እርስ በርሳችን እንዋደድ እለምንሻለሁ። ይህች ከመጀመሪያ በእኛ ዘንድ የነበረች ትእዛዝ ናት እንጂ አዲስ ትእዛዝን እንደምጽፍልሽ አይደለም። ሶስተኛ ምንባብ የሐዋርያት ሥራ ምዕራፍ 16 ከቁጥር 13 እስከ 18። በሰንበት ቀንም ከከተማው በር ውጭ የጸሎት ስፍራ በዚያ መሆኑን ስላሰብን ወደ ወንዝ አጠገብ ወጣን። ተቀምጠንም ለተሰበሰቡ ሴቶች ተናገርን። ከትያጥሮን ከተማም የመጣች ቀይ ሐር ሽያጭ እግዚአብሔርን የምታመልክ ልድያ የሚሏት አንዲት ሴት ትሰማ ነበር። ጳውሎስም የሚናገረውን ታዳምጥ ዘንድ ጌታ ልቧን ከፈተላት። እርሷም ከቤተሰቦቿ ጋር ከተጠመቀች በኋላ በጌታ የማምን እንደሆን ከፈረዳችሁልኝ ወደ ቤቴ ገብታችሁ ኑሩ ብላ ለመነችው። በግድም አለችን። ወደ ጸሎት ስፍራም ስንሄድ የሟርተኝነት መንፈስ የነበረባት ለጌታዎቿም እየጠነቆለች ብዙ ትርፍ ታመጣ የነበረች አንዲት ገረድ አገኘችን። እርሷ ጳውሎስና እኛን እየተከተለች የመዳንን መንገድ የሚነግራችሁ እነዚህ ሰዎች የልዑል አምላክ ባሪያዎች ናቸው ብላ ትጮህ ነበር። በቅዳሴ ሰዓት የሚሰበክ ምስባክ። አዋልደ ንግሥት ለክብርከ ወትቀውም ንግሥት በየማንከ በአልባሰ ወርቁ ጽሕፍት ወሁብርት
በቅዳሴ ሰዓት የሚነበብ ወንጌል የማቴዎስ ወንጌል ምዕራፍ 25 ከቁጥር 1 እስከ 19። በዚያን ጊዜ መንግሥተ ሰማያት መብራታቸውን ይዘው ሙሽራውን ሊቀበሉ የወጡ 10 ቆነጃጅትን ትመስላለች። ከእነርሱም 5ቱ ሰነፎች 5ቱም ልባሞች ነበሩ። ሰነፎቹ መብራታቸውን ይዘው ከእነርሱ ጋር ዘይት አልያዙምና፣ ልባሞቹ ግን ከመብራታቸው ጋር በማሰሯቸው ዘይት ያዙ። ሙሽራውም በዘገየ ጊዜ ሁሉ እንቅልፍ አላቸውና ተኙ። እኩለ ሌሊት ሲሆን እነሆ ሙሽራው ይመጣል፣ ተቀበሉት ዘንድ ውጡ የሚል ሁካታ ሆነ። በዚያን ጊዜ እነዚያ ቆነጃጅት ሁሉ ተነሱና መብራታቸውን አዘጋጁ። ሰነፎቹም ልባሞቹን መብራታቸውን ሊጠፋብን ነው፣ ከዘይታችሁ ስጡን አሏቸው። ልባሞቹ ግን መልሰው ምናልባት ለእኛና ለእናንተ ባይበቃስ፣ ይልቅስ ወደሚሸጡት ሄዳችሁ ለራሳችሁ ግዙ አሏቸው። ሊገዙም በሄዱ ጊዜ ሙሽራው መጣ። ተዘጋጅተው የነበሩትም ከእርሱ ጋር ወደ ሰርግ ገቡ። ደጁም ተዘጋ። በኋላም ደግሞ የቀሩት ቆነጃጅት መጡና ጌታ ሆይ ክፈትልን አሉ። እርሱ ግን መልሶ እውነት እላችኋለሁ አላውቃችሁም አለ። ቀኒቱንና ሰዓቲቱን አታውቁምና እንግዲህ ንቁ። ወደ ሌላ አገር የሚሄድ ሰው ባሮችን ጠርቶ ያለውን ገንዘብ እንደሰጣቸው እንዲሁ ይሆናልና ለእያንዳንዱ እንደ አቅሙ፣ ለአንዱ 5 መክሊት፣ ለአንዱ 2፣ ለአንዱም 1 ሰጠና ወደ ሌላ አገር ወዲያው ሄደ። 5 መክሊትም የተቀበለው ሄዶ ነገደበት፣ ሌላም 5 አተረፈ። እንዲሁም 2 የተቀበለው ሌላ 2 አተረፈ። 1 የተቀበለው ግን ሄዶ ምድርን ቆፈረና የጌታውን ገንዘብ ቀበረ። ለዘላለም በእውነት ልመናዋ ክብሯ ይደርብንና አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ያደረገችው ተአምር ይህ ነው። በስንክሳር መጽሐፍ ተጽፎ እንደተገኘ በዚህች በነሐሴ 16 ቀን አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች የክብርት እመቤታችን የሥጋዋ ወደ ሰማይ ማረግ ተደረገ። ካረፈ በኋላ ሐዋርያት ከሳቸው ስለ መለየቷ ሲያዝኑ ሲተክዙ ኖሩ። ዮሐንስ ወንጌላዊውም እስያ በምትባል አገር ሲያስተምር ሳለ ነሐሴ 16 ቀን ደስታ ወዳለበት ገነት በመንፈስ ቅዱስ ተመሰጠ። ጌታችን ኢየሱስ ክርስቶስን የእመቤታችን ሥጋዋ ባለበት በዕፀ ሕይወት ስር ተቀምጦ አየው። መላእክትንም ምድርንም ይጠሯት ዘንድ አዘዛቸው። ጌታችን ኢየሱስ ክርስቶስ የንጽሕት የእናቱን ሥጋዋን ታወጭ ዘንድ ያዝሻል አሏት። በድንጋሌ ሥጋ በድንጋሌ ነፍስ የጸናች የእመቤታችን ሥጋዋ ከዕፀ ሕይወት ስር ሳለ ከመቃብር ውስጥ ያን ጊዜ ወጣ። ጌታችን ኢየሱስ ክርስቶስም አረጋጋት። የተወደድሽ የወለድሽኝ እናቴ ለዘላለም ደስታ ወዳለበት መንግሥተ ሰማያት አሳርግሽ ዘንድ ወደ እኔ ነይ አላት። በገነት ያሉ እጽዋት ሁሉ አዘነበሉ። መላእክት፣ የመላእክትም አለቆች፣ ጻድቃንም፣ ነቢዩ ዳዊትም ንግሥት እመቤታችን ወርቀ ዘቦ ግምጃ ደርባ ለብሳ በቀኝህ ትቀመጣለች እያለ አሳረጓት። በኪሩቤል ሰረገላ ላይ ተቀምጦ ሳለ በልጇ በፈጣሪዋ ቀኝ በፍጹም ክብር ተቀመጠች። ወደ ሰማይ በክብር አረገች። ዮሐንስ ወንጌላዊው ከሷ ቡራኬ ተቀበለ፣ ሰገደላትም። ከሰማይ ተመልሶ ወርዶ አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችንን ሥጋ ስላጡ ሐዋርያትን ተሰብስበው ሲያዝኑ ሲተክዙ አገኛቸው። ዮሐንስ እንዳያትና የእመቤታችንን ሥጋዋን በፍጹም ደስታ በፍጹም ምስጋና ወደ ሰማይ እንዳሳረጓት ነገራቸው። ሐዋርያትም ዮሐንስ እንዳየ ስላላዩ ስላልሰሙ ይህን በሰሙ ጊዜ ፈጽሞ አዘኑ፣ ተከዙ። ሐዋርያት ሲያዝኑ ሲተክዙ ክብር ይግባውና ጌታችን ኢየሱስ ክርስቶስ እነሆ ታያቸው።
የፍቅር የአንድነት ልጆች ቸር አላችሁ አላቸው። የተወደደች እናቴ የማርያምን ሥጋዋን ስለ አጣችሁ ለምን ታዝናላችሁ? ልቦናችሁን ደስ ሊላችሁ እሷን አሳያችሁ ዘንድ እነሆ እኔ አለሁላችሁ። በፍጹም ጌትነት ወደ ሰማይ አድረገ። ዮሐንስ ሐዋርያትን ጌታችን አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች የክብርት እመቤታችን ሥጋዋን ሊያሳየን የተዘጋጀን ያድርገን ዘንድ በዚያች ቀንም ደስ ይለን ዘንድ እንለምነው፣ ወደ እሱም እንማልድ ዘንድ ኑ አላቸው። ጌታችን ኢየሱስ ክርስቶስን ሐዋርያትን ሁሉ ነሐሴ 16 ቀን ወደ ሰማያት አወጣቸው። እመቤታችንንም በተወደደ ልጇ ቀኝ ተቀምጣ አዩአት። ጌታችን ኢየሱስ ክርስቶስን በክብር ሥጋዋ ላይ ገባሬ ሰናይ ቄስ ሆኖ አዩት። የዲያቆናት አለቃ እስጢፋኖስም ከእሱ ጋር ሲያገለግል፣ ዮሐንስም እግዚአብሔርን በመፍራት ቆሙ ሲል፣ ሐዋርያትም ሁሉ በታቦቱ ዙሪያ ቆመው አዩ። ፈጽሞ እንደዚህ ያለ ተደርጎ የማያውቅ ብዙ ደስታ በዚያች ቀን ተደረገ። ጌታችንም ሥርዓተ ቅዳሴውን በፈጸመ ጊዜ ሥጋውን ደሙን ሰጣቸው። ጌታችን ኢየሱስ ክርስቶስ አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች እመቤታችንን የዕርገት መታሰቢያ በአራቱ ማዕዘን ያስተምሩ ዘንድ በዚህች ቀን አዛቸዋለሁ አላት። ተስካርሽን ላደረገ ኃጢአቱን ሁሉ እኔ አጠፋለታለሁ፣ እሳትንም ፈጽሞ አያያትም። ሰውን ሁሉ ቸርነቴ ተጠብቀዋለች ታገኘዋለችና። በዚህች ቀን ሥጋዬን ደሜን የተቀበለውን በክብር እንቀበሏለን። ይኸውም ሥጋሽ ወደ ሰማይ ያረገበት ቀን ነው። እመቤታችንም ልጄ ሆይ እነሆ በዓይናቸው አዩ፣ በጆሮአቸውም ሰሙ፣ በእጃቸውም ያዙ፣ ከዚህ የሚበዛ ሌላ ተአምራት አዩ አለችው። በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችንም ይህን ስትናገር ለሐዋርያት ሰላምታን ሰጣቸውና ወደ ደብረ ዘይት ተመለሱ። የምትፋቀሩ ወንድሞቻችን እኛ ግን የእመቤታችን የዕርገቷ ቀን መታሰቢያ በተድላ በደስታ እናደርግ ዘንድ ይገባናል። እስከ ዘላለም ድረስ ክብር ይግባውና ከልጇ ከወዳጇ ከኢየሱስ ክርስቶስ እሷ ትለምንልናለችና ልመናዋ ክብሯ በእውነት ለዘላለም በእኛ ይደርብን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ነሐሴ 21 በዚህች ቀን አምላክን በሥጋ የወለደች የእመቤታችን ድንግል ማርያም የበዓሏ መታሰቢያ ነው። እርሷ ስለ እኛ ሁልጊዜ ትማልዳለችና የእግዚአብሔር ምስጋና ይሁን። የሕይወትና የድኅነት ወደብ ትሆነን ዘንድ እርሷን እናቱን ስለሰጠን በረከቷም በሁላችን የክርስቲያን ወገኖች ላይ ይደር ለዘላለሙ አሜን። ሰላም ለኪ ለዘእምኔኪ ወፃ ዘያድህን እግዚ እንስሳ ወሰብአ በቁስለ ኃጢአት ሥጋየ አመበሆ በሆ ወፃ ኢረከብኩ ማርያም እንበሌኪ አሃደ ባቆአ እመ ኢገበርኪ ሊተ ሐዲሰ መልክአ። በዚህች ቀን ቅድስት ቴራኒ የስሟ ትርጓሜ ሰላም ፍቅር የሆነ ለንጉሥ ሉኪያኖስ ልጁ ምስክር ሆና ሞተች። እርሱም አባቷ ያማረ አዳራሽን ሰራላት፣ መስኮቶቹንም 8 አደረገ፣ ቅጽሩንም በዙሪያው 12 አደረገ። ማዕድንም ሰራላት፣ የወርቅና የብር የሆኑ ሳህኖችንና ጽዋዎችንም አዘጋጀላት። የሚያስተምራትንም አንድ ሽማግሌ ሰው አደረገላት። ከዚህም በኋላ በዚያች አዳራሽ ውስጥ አኖራት። የሚያገለግሏትም 3 አገልጋዮች በእርሷ ዘንድ አድርጎ ደጃፎቹን በላይዋ ዘጋ። መምህሯም በውጭ ሆኖ ያስተምራታል። እድሜዋም 7 ዓመት ሆናትና ያን ጊዜ ራእይን አየች። በማዕዷ ላይ ርግብ ስትቀመጥ በአፍዋም የወይራ ቅጠል አለ። በማዕዱም ላይ አኖረችው። ሁለተኛም ንስር መጣ፣ ከእርሱ ጋር አክሊል አለ። በማዕዱ
በማዕዷ ላይም አኖረው። ደግሞ ቁራ መጣ፣ ከእርሱ ጋር ከይሲ አለ፣ በማዕዷ ላይም አኖረው። ደነገጠችም፣ ለመምህሯም ነገረችው። እርሱም እንዲህ ብሎ ተረጎመላት። ርግብ የሕግ ምልክት ናት፣ የዘይቱም ቅጠል የክርስትና ጥምቀት ናት። ንስርም ድል አድራጊነት ነው፣ አክሊልም ለሰማዕታት የሚሰጥ ክብራቸው ነው። ቁራ የንጉሥ ምሳሌ ነው፣ ከይሲው መከራ ነው። አንቺም የክብር ባለቤት በሆነ ክርስቶስ ስለ ስሙ ትጋደይ ዘንድ አለሽ አላት። ከዚህም በኋላ ይጎበኛት ዘንድ አባቷ ወደ እርሷ መጣና ልጄ ሆይ ከመንግስት ታላላቆች ለአንዱ ላጋባሽ እኔ እሻለሁ አላት። እርሷ ግን ከልቡናዬ እስተምመክር 3 ቀኖችን አባቴ ሆይ ታገሰኝ ብላ መለሰችለት። አባቷን በሄደ ጊዜ በጣዖታቱ መሰዊያ ፊት ተነስታ ቆመችና ስለ ጋብቻ የሚሆነውን ይገልጡላት ዘንድ ለመነቻቸው። እነርሱም ምን ከቶ አልመለሱላትም። ከዚህም በኋላ ዓይኖቿን ወደ ሰማይ አቅንታ የክርስቲያን አምላክ ሆይ ወደምትፈቅደው ምራይ ብላ ጸለየች። ያን ጊዜም የእግዚአብሔር መልአክ መጥቶ እንዲህ አላት፣ እነሆ ነገ ከጳውሎስ ደቀ መዛሙርት አንዱ ወደዚች ሀገር ይመጣል። እርሱም የክርስትና ጥምቀትን ያጠምቅሻል። በማግስቱም ያ ሐዋርያ መጥቶ የክርስትና ጥምቀትን አጠመቃት። በሦስተኛውም ቀን እንደቀጠረቻቸው አባቷና እናቷ መጡ። እርሷም እንዲህ አለቻቸው፣ እኔ ሰማይና ምድርን በፈጠረ በሕያው እግዚአብሔር ልጅ በጌታዬ ኢየሱስ ክርስቶስ የማምን ክርስቲያን ነኝ። አባቷም ሰምቶ በእርሷ ላይ ተቆጣ። ወደ ከተማው መካከልም አውጥተው በጎዳና ላይ እንዲጥሏትና በፈረሶች እግር እንዲያስረግጧት አዘዘ። ወታደሮችም ንጉሥ አባቷ እንዳዘዘ አደረጉባት፣ ግን ምን ክፉ ነገር ከቶ አልደረሰባትም። ይህንንም ድንቅ ሥራ አባቷና እናቷ ባዩ ጊዜ የክብር ባለቤት በሆነ በጌታችን በኢየሱስ ክርስቶስ አመኑ። መንግስታቸውንም ትተው ለእርሷ ወደ ተሰራች አዳራሽ ሄደው በውስጡ ተቀመጡ። በጎረቤቶቻቸው ያለ ንጉሥም ዜናቸውን በሰማ ጊዜ ወደ እርሳቸው መጥቶ ወደ መንግስታቸው እንዲመለሱ ተናገራቸው። እነርሱም አልፈለጉም። እርሱም መንግስታቸውን ያዘ። ቅድስት ቴራኒንም ይዞ አሰቃያት። ከዚያም አንበሶችን እባቦችን በላዩዋ ሰደደ፣ ምንም አልቀረባትም። ሁለተኛም በመጋዝ መገዛት፣ በአንገቷም ውስጥ ታላቅ ድንጋይ አስሮ ከባህር ጣላት። የክብር ባለቤት ጌታችንም ከዚህ ሁሉ አድኖ ያለ ጥፋት በጤና አስነሳት። ከዚህ በኋላ እርሷን ያጠመቀ ሐዋርያን አባት ጠርቶ ከቤተሰቦቹ ሁሉ ጋር ተጠመቀ። ቁጥራቸውም 300 ሆነ። ከዘመዶቹና ከሀገር ሰዎችም ብዙ ሰዎች ተጠመቁ። ከዚህም በኋላ ከሃዲው ንጉሥ ኑማሪያኖስ የቅድስት ቴራኒን ዜናዋን ሰማ። ወደ እርሱም አስቀርቦ ቀላኒካ ወደሚባል አገር ወሰዳት። በዚያም ጽኑ ስቃይን አሰቃያት። በበሬ አምሳል በተሰራ የነሐስ በርሜል ውስጥ ዘጋባት። የክብር ባለቤት ጌታችንም ያንን በሬ ሰብሮ ቅድስት ቴራኒን ያለ ጥፋት በጤና አወጣት። ከዚህ በኋላ ኑማሪያኖስም ሙቶ በእርሱ ፈንታ ሳፎር ነገሰ። እርሱም የቅድስት ቴራኒን ዜና በሰማ ጊዜ ወደ እርሱ አስቀርቦ በእጁ ውስጥ ባለ በታላቅ ጦር ወጋትና ነፍሷን አሳለፈች። የክብር ባለቤት ጌታችን ኢየሱስ ክርስቶስም ከሞት አስነሳት። ንጉሥ ሳፎርም ባየ ጊዜ እጅግ አደነቀ፣ ሰገደላትም። በጌታችን ኢየሱስም አመነ። ከእርሱም ጋራ ከሀገር ሰዎች ብዙ ወገኖች አመኑ። ቁጥራቸውም 31,000 ሆነ። ከዚህ በኋላም በዚያች አዳራሽ ውስጥ አባቷና እናቷ አረፉ። እርሷ ግን አመልካዊት ኃይል ተሸከመቻት። ወደ ኤፌሶን አገርም አድርሳት በዚያ ታላላቅ የሆኑ ድንቆች ተአምራቶችን አደረገች። በፋርስ ነገስታት በሜቄዶንያ በቀላኒካና በቁስጥንጥንያ ነገስታት ፊት በጌታችን ኢየሱስ ክርስቶስ ስም ከመሰከረች በኋላ ወደ ወደደችው ክርስቶስ ሄደች። የድልና የሰማዕትነት አክሊልንም ተቀበለች። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቷ ይማረን፣ በረከቷም ከእኛ ጋር ይኑር ለዘላለሙ አሜን።
ሰላም ለሄራኒ ከመትርጓሚሁ ለስማ ምስጢረ ጥምቀት ዝርኤት አምሳለ ዕፀ ዘይት ወንዋማ ሶበ ነጸሩ ኪሃ በጽነ ሃይማኖት ቀዊማ ወሶበ ኢክህለ ሙቃሄ በእግረ ፈረስ ያህምማ አሰረ ዚአሃ ተለው አቡሃ ወእማ። በዚህች ዕለት የሚከበሩ ዓመታዊ የቅዱሳን በዓላት፦ አንደኛ ተስካረ ፍልሰታ ለማርያም ድንግል 6ኛ ቀን። ሁለተኛ ቅድስት ቴራኒ ሐዋርያዊት ሰማዕት። ሶስተኛ ቡሩክት ንግሥተ ሳባ ልደቷ። አራተኛ ቅድስት እሌኒ ንግሥት ልደቷ። በዛሬው ዕለት የሚከበሩ ወርሃዊ በዓላት፦ አንደኛ ቅድስት ድንግል እግዝእትነ ማርያም ወላዲተ አምላክ። ሁለተኛ አበው ጎርጎርዮሳት። ሶስተኛ አቡነ ምእመነ ድንግል። አራተኛ አቡነ አምደ ሥላሴ። አምስተኛ አባ አሮን ሶርያዊ። ስድስተኛ አባ መርትያኖስ ጻድቅ። ንግሥተ አዜብ በፍርድ ቀን ከዚህ ትውልድ ጋር ተነስታ ትፈርድበታለች። የሰለሞንን ጥበብ ለመስማት ከምድር ዳር መጥታለችና፣ እነሆም ከሰለሞን የሚበልጥ ከዚህ አለ። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበልክ ለሁል ጊዜ የሚያገለግሉ አእላፍ መላእክትን እያሳሰብኩ በችግሬ ጊዜ የማቀርብልህን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰበሰብበትን የጉባኤ ቦታ ባርኩ። ይህን መጽሐፍ ወረቀት አዘጋጅቶ ብራና ደምጦ የጻፈውንና ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠ በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን።